ሄሎ ሃሉ አቤት አቤት ምንድነው ለምን ደወልሽ ማኔ ላንቺ አረ ልጆቹ ናቸው ተሳስተው ያንቺ ልጆች ደግሞ መልሰው ጨቅላ ሆኑ እንዴት ተሳስተው የሚደውሉት አይ ለሁላችንም ጭማሪ ስልክ ገዛንና ልጄ የራሱ ሁለተኛ ስልክ መስሎት በእኔ ሶስተኛ ስልክ ደወለ ነው አዎ በቃ እሺ ደህና ሁኚ ቆይ ታዲያ እንዴት ነው ቡና ስንት ገባ አሁንም በመለኪያ ነው የምትጠቀሚው ምን ነው ኪሎ ገዛሽ እንዴ ቱ ምን ነው ኩንታል ነው እንጂ ኪሎ የሰይጣን ጆሮ ይደፈን እሺ ታዲያ እኔ ምን ላድርግሽ አይ መቼም ኩንታሉን ሙሉ በማንከሽከሽ አልቆ ነው ብረት ምጣድ እንድታውሺ ነበር ሀብታም አይደለሽ እንዴት ምጣድ የለሽም ኧረ እኔ ልብስ ለማጠቢያ ራሱ ሳፋ የለኝም በማሽን ነው ማጥበው እና ብረት ምጣዱን ስታመጪ ማን እኔ ማመጣው ታዲያ እኔ ደግሞ ሳይኔን ስለሚያቃጥለኝ ለመቁላት አንቺን ቀጥሬሻለሁ ምን ስለ ብሩ እንዳታስቢ አረቺ እንደው ምን አይነት በቅርቡ ደግሞ አዲሱ ቤታችንን እናስመርቃለን ጠላ ስለምንፈልግ እንኩሮን አንቺ ታነኩሪያለሽ አንቺ ልጆችሽንም እቃ ለመሸከም እንፈልጋቸዋለን ትጠሪያቸዋለሽ አረ እንደው መድኃኔዓለም አባቴ ከዚች አገናኘ እኔ የምልሽ ባለቤትሽ ዘበኝነት ላይ እንዴት ነው መቼም ለምን እንደጠሯችሁ የምታውቁ ይመስለኛል እኔ አላውቅም ከአስካሉ ጋር አስታርቃችሁ ነዋ ከማ ከዚች ጋር አፈርቢ አፈር ያስበላሽ አንቺ የእግሬ ጥፍር ላይ አይደርሽም አይገርምሽም ማን አንቺ ጥፍር ላይ እኮ ነው አንቺ ጥፍር ላይ መጀመሪያ እስኪ ተቆረጪው አንቺ እንዴት ነው የሚያረግሽ ምን አባሽ ተወኝ እንግዲህ ፈንጂ እስኪ ወንድ ኮንሽ እስኪ እንገናኝ ማን ልክ እንዳለው እናያለን በቃ አንቺ ጋር እንደው ጊዜ ሰጥቼ ዋወራሽ እኩያሽን መሰልኩሽ አይደል ይበቃል ምንድነው አይበቃችሁም እንዴ ምንድነው በቀሉ እና ያይሻት አይደል ጭራሽ እኔ ነኝ ጥፋተኛዋ አረ በቃ ይበቃል እኛ እኮ ትልልቅ ሰዎች ነን ልጆቻችን ራሱ ከኛ ምንድነው የሚማሩት ስሚ እስኪ አንቺ ደንቆሮ ልጆችሽ ካንቺ ምን እንደሚማሩ ማንን ነው ደንቆሮ ሁይ መቼም ያ 24 ሰዓት ተጋድሞ የሚውለው ባልሽ መሆን አለበት እኔ አንቺ ነኝ ልጅ ሴትዮ ነገርኩኝ አረ በልጆቻችሁ ይዣችኋለሁ ምንድነው አንቺ ደግሞ አስሬ ልጆቻችሁ የምትዩ እሺ በቃ ላስታርቃችሁ እኮ ነው የገባሁት መቼም ሁላችንም ትልቅ ሰዎች ነን አብረ አደጎች ነን አንቺ ትብሽ ተባብለን ነው እዚህ ደረስ ነው አይደለም እንዴ እውነት ነው ምን ተፈጥሮ ነው እንደዚህ አይነት ጉዳይ ውስጥ የገባ ነው ምን ተፈጠረ እሷ እኔን ከማማትና እኔ ላይ ከማሽሟጠጥ ጥቂ ሌላ ስራ አላት እንዴ አሃ አንቺ ቅቤ እየቀባሽ ነው እንበይ ኑሪ ቢሉሽ አመሌለሽ ሂጂ ቢሉሽ ሀገር የለሽ አለ ሀገሬ ሰው ሲጀመር እኔ ነኝ ጥፋተኛዋ ካንቺ ጋር ለማውራት መግባቴ አረ ቢያንስ ለኔ ክብር ይኑራችሁ እስካሁንም አንቺን አክብሬ ነው የቆየሁት ተያት እስኪ ትዝጋው አዘጋጉን እኮ ራሱ አትችልበትም እቺ ንገሩኝ ባይ ወይኔ ቤቢ ናሬን የተረገመን ትዝጋልኝና ኧረ እባክሽ ተይ ኧረ እባክሽ ሃይ እንዴት ናችሁ ሰላም እንዴት ነሽ እንኳን አደረሰሽ አስካሉ እንዴት ነሽ ደህና ነኝ ይመስገን በቀሉ ደግሞ በዓልን መስለሻል አመሰግናለሁ ምን ያው እኮ እኔ ሁሌ እንዳማረብኝ ነው አሉ እንጂ አንዳንድ እኔ ተይኝ በባል ምድር ቢያንስ ሰላም ልዋልበት አይን ዓለም እኮ ልታስታርቃችሁ ሞክራ አልተሳካላትም አሉ እኔ ምልሽ እስቲ ቀደም አትበይ ምን ብር ልጠይቂያት ነው አይደል በቃ ይደርሳል እኔ ምልሽ ዘለቀችዬ እንዴት ነው እናንተ ሀገራውን በረዶ ነው አሉ ያ ስኖ ነው አክቹሊ ከሳምንት በፊት ነው እኛ በዓልን ያከበርነው እዚህ ክሪስማስ ነው የሚባለው ብታዩ በቃ ኮልድ ነው ማለቴ ቀዝቃዛ ነው በጣም እዚህ ታዲያ ልጆቹ ደህና ናቸው አረ መጀመሪያ እስኪ ስሚ ከማውራትሽ በፊት ስኖ ነው አለች እኮ የሲኖ ሹፌር ሆነዋል ምን ያሳድብሻል ታዲያ እየተሳደብኩ አይደለም ደንቆሮ እንዴ ነችና ምን ነው አንቺ ዝም ብለሽ አናትሽ ለፊት ካላልኳልሽ እንዴ ተው እንጂ እኔ ድምጽ አልወድም በዛ ላይ ደነግጣለሁ ስትረሱም አለ ምናምን ከሀገር መውጣት ጭንቀቱ ራሱ አየሻ እስኪ ስሚ እኔ እኮ ነገርኳት ያው ጆሮዋንም ታውቂዋለሽ መቼም ደንቆሮማ አንቺ ነሽ መች ደንቆሮ አልኩኝ አሁን እኔ ሰማሽ ምን ዶሮአችን ድምጹ እንዴት እንደሚያምር በሰሚ እኔማ በቃ ለባል ዘፈን አያስፈልገንም እሱ ይዘፍናል አልኩኝና ለካ ደግሞ ሳስበው መታረድ አለበት አይ በቃ በጉ ይታረድ ዶሮ ይዘፍናል ብለን ሳስብ ለካ የበጋችንም ድምጹ ያምራል ከዛ በቃ በጉ ዶሮ እያልኩኝ ለካ ደግሞ ይሄንንም ያጣ ስንት አለ ብዬ ተመስገን አልኩኝ ምን ነው እወቁልኛ በዛሽ ያው ቅርጫውን ለቸገራቸው ብዬ ሰጥቻለሁ ከፈለሽ መውሰድ ይችላል የሚወስድ ነገር ይውሰድሽ መውሰድ ስትይ ብር በዛብኝ በእውነት ብር በዛብኝ እንደው መድኃኔዓለም አባቴ ከብርሽ ጋር አብሮ ገደል በከተተሽ ታይኝ እስኪ ታይ ሶሪ እባካችሁ እኔ እንደው ሊያስታርቃችሁ የሚችል ከሆነ የፈለጋችሁትን ያክል ዳላር ልስጣችሁ በቃ እንደው ታረቁ የምርሽን ነው ታይ ይሰማል እኮ አስካሉ ምንድነው የሚያስጨውሽ እሺ እንደው ለበዓል ሙክት በግ ብገዢልኝ ሙክት በግ እና ደግሞ ሶፋችን ብታዩ ድቅቅ ብሏል
ጣራችንም ያፈሳል። ለኔ ደግሞ ምን ነው የብር ወንዝሽስ ደራሽ ነበር፣ አሁን ሄዷል። አፈር ያስበላሽ። ለኔ ደግሞ እንዶ ቲቪ የበዓል ፕሮግራም የማይበት ሄሎ ይቆራረጣል። ይሰማል ሄሎ